ዋዝ ዋን ኦፍ ኦሪጂናል ቲንከር ኢን ሳይኮሎጂ። ሰዎች ሀብት፣ ደስታና ኮንፈርት ብቻ ሳይሆን በተለያየ አይነት ኮንዲሽን ውስጥ በሚያሳልፉበት ጊዜ ለህይወት ትርጉም ሊኖራቸው ፐርፐዛቸው ማወቅ ቢችሉ ቤስት የሆነ ህይወት ሊኖሩ ይችላሉ ብሎ ያምናል ማለት ነው። በተለያየ አይነት የህይወት ዘርፍ ውስጥ የሚደረጉ ነገሮች በሙሉ ፋይናሊ አገኝ በላይ የሆነ ትርጉም ስላላቸው ነው ብሎ ያምናል። ሎጎቴራፒ ለሚባል የሳይኮሎጂካል አፕሮች ፋውንዴሽን ወይ ደግሞ መሰረት ይሆናል። 1942 ኤክስፔክት ያላደረገው ነገር ኦከር ያደርጋል። ሂ ዋዝ ኖባዲ በጊዜው አይዴንቲቲውን አጥቷል ማለት ይቻል ነበር ማለት ነው። ሶ ይሄ ጊዜ ለብዙዎች የህይወታቸው መጨረሻ ነው ማለት ይቻላል። ነገር ግን ለቪክተር ፍራንክል ኢት ቢኬም አልቲሜት ቴስት ማለት the first to die were not the weakest but the hopeless ብሎ ነበር። ብዙ ነገሮች ኦከር የሚያደርጉት ለህይወት ሚኒንግን ከማጣት ነው። ሰላም ቻናል ቤተሰቦች፣ እንግዲህ በዛሬ ቪዲዮ ላይ ደግሞ በተለያየ አይነት ኮንዲሽን ስላላችሁ ሰዎች የሚሆን ሀሳብ ይዤላችሁ መጥቻለሁ። ስፔሻሊ ወጣቶች በስትረስ በኤንዛይቲ እንደዚሁም ደግሞ በተለያየ አይነት ላይፍ አፕ ኤንድ ዳውን ውስጥ ለምታሳልፉ እንደዚሁም የህይወት ትርጉም ጥያቄ ለሆነባችሁ ሰዎች የሚሆን ሀሳብ ሼር ላደርጋችሁ መጥቻለሁ። ሰው በዚህ ሀሳብ ተጠቃሚ ስለምትሆኑ እስከ መጨረሻው ድረስ እንድትከታተሉኝ እና ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ማሳሰብ እወዳለሁ ማለት ነው። ሶ ወደ ሀሳቤ ስገባ ይህም የቪክተር ፍራንክል እውነተኛ ታሪክ ነው ማለት ነው። ቪክተር ፍራንክል በ1905 በቪየና ኦስትሪያ ከጁዊሽ ቤተሰቦች ወይ ደግሞ ከአይሁድ ቤተሰቦች የተገኘ ሰው ነው። ሰው ከልጅነቱ ጀምሮ በፊሎሶፊ እና በሳይኮሎጂ ልዩ ቦታ የነበረው እንደዚሁም በህይወት ትርጉም ላይ ልዩ ፍላጎት የነበረው ሰው ነበር ማለት ነው። ይህ ብቻ አይደለም። እንደዚሁም በቪየና ዩኒቨርሲቲ በሜዲሲን ያጠና በኒውሮሎጂ እና በሳይኮሎጂ ደግሞ ስፔሻላይዝ ማድረግ የቻለ በጊዜው በጣም ብዙ ወጣቶችን ብዙ ሰዎችን ያንግ ጀነሬሽን አት ሪስክ ኦፍ ሱሳይድ እንደዚሁ በዲፕሬሽን ያሉ ሰዎችን ሰፖርት ያደርግ የነበረ ሰው ነው ማለት ይቻላል። ሶ ሂ ዋዝ ዋን ኦፍ ኦሪጂናል ቲንከር ኢን ሳይኮሎጂ ብለን ማጋነን አይሆንም ማለት ነው። አይዲያው ምንድን ነው ብላችሁ ብትጠይቁ ሂውማንስ አር ፕራይመሪ ድራይቭን ባይ ሰርች ፎር ሚኒንግ ብሎ ያምናል ማለት ነው። ያ ማለት ሰዎች ሀብት፣ ደስታና ኮንፈርት ብቻ ሳይሆን በተለያየ አይነት ኮንዲሽን ውስጥ በሚያሳልፉበት ጊዜ ለህይወት ትርጉም ሊኖራቸው ፐርፐዛቸው ማወቅ ቢችሉ ቤስት የሆነ ህይወት ሊኖሩ ይችላሉ ብሎ ያምናል ማለት ነው። ለምሳሌ እናት ለልጆቿ የምትከፍለው ሳክሪፋይስ አለ። አስዌላስ ተማሪዎች ለፊውቸራቸው የሚከፍለው ሳክሪፋይስ፣ እንደዚሁም በተለያየ አይነት የህይወት ዘርፍ ውስጥ የሚደረጉ ነገሮች በሙሉ ፋይናሊ አገኝ በላይ የሆነ ትርጉም ስላላቸው ነው ብሎ ያምናል ሰው ማለት ነው። ስለዚህ ለምሳሌ ያቺ እናት ለልጆቿ ትርጉም ስላላት ዋጋ ትከፍላለች። እንደዚሁም ተማሪዎች የሚያጠኑት ኢት ኢዝ ናት ፎር ፋን ፊውቸራቸው ላይ ወይ ደግሞ ሚኒንግ ስላለው ያን የሚያደርጉት ማለት ነው። ስለዚህም በተለያየ አይነት ነገር ይህን ማየት ይቻላል ማለት ነው። እንግዲህ ቪክተር ፍራንክል ይህ እሳቤው ሎጎቴራፒ ለሚባል የሳይኮሎጂካል አፕሮች ፋውንዴሽን ወይ ደግሞ መሰረት ያደርጉታል። እንዳልኳችሁ የሎጎቴራፒ የሚለው የሳይኮሎጂካል አፕሮች ደግሞ ፎከስ የሚያደርገው ወይ ደግሞ የሚያጠናው ስለ ኖት ኮምፈርት ኤንድ ሃፒነስ፣ ሰዎች በህይወታቸው በሚኖሩበት ጊዜ ፐርፐዛቸውን እንደዚሁም ደግሞ ሚኒንግ ባለው መንገድ መኖር አለባቸው የሚለውን ነገር ሞር ኦፍ ስቴዲ የሚያደርግ ሀሳብ ነው ማለት ነው። እንግዲህ በ1930ዎቹ የናዚ ፐርሲኪዩሽን ከመጀመሩ በፊት ዶክተር ፍራንክል በጣም የታወቀ የሳይካትሪ የተከበረ ዶክተር እንደዚሁም ደግሞ ላይሰንስ የሆነ የተለያዩ አይነት የሳይኮሎጂካል ስኩሎችን ማቋቋም የቻለ ግለሰብ ነበር ማለት ነው። ሂ ዋዝ በጣም ፌመስ ኦስትሪያ ላይ በጣም ብዙ ነገሮችን ያደርግ የነበረ እንደዚሁም ደግሞ የተለያዩ አይነት ፔፐሮችን ይጽፍ የነበረ በቪየና በነበረበት ሰዓት የሳይኮሎጂካል ሀሳቦቹን ሼር ያደርግ የነበረ ሰው ነው ማለት ነው። ነገር ግን በ1942 ኤክስፔክት ያላደረገው ነገር ኦከር ያደርጋል ወይ ደግሞ ድንገት ነገር ይከሰታል ማለት ነው። እሱም ምንድነው እንደሚታወቀው በ1939 የሁለተኛው የዓለም ጦርነት ወይ ደግሞ ሰከንድ ወርልድ ዋር የተከሰተበት ጊዜ ነበረ ማለት ነው። በዛን ሰዓት በ1942 ደግሞ የናዚ ሬጂም ሙሉ ለሙሉ ኦስትሪያን ይቆጣጠራል። ያን በሚያደርግበት ጊዜ ቪክተር ፍራንክል ተይዞ ወደ ናዚ ካምፕ ይገባል ማለት ነው። በዛ ሞመንት ላይ በጣም ብዙ ነገሮችን ሎዝ አደረገ። ሰው የጻፋቸውን የሳይኮሎጂካል ማኒስክሪፕቶች፣ ቤተሰቦቹን፣ እናቱን፣ አባቱን፣ ባለቤቱን፣ ወንድሙን ብዙ ነገሩን ሎዝ አድርጓል። በጣም ብዙ ካምፖችን አይተዋል። ለምሳሌ እንደ ኦስትሪየትስ እንደ ዳችዋ በጣም ብዙ ካምፖችን ያየ ብዙ እንግልት፣ ስቃይ የደረሰበት ሰው ነው ማለት ነው። እንግዲህ እንዳልኳቸው ሁሉም ነገር ድንገት ይቀየራል። ሁሉም ነገር ኤክስፔክት ካደረገው ውጭ ይሆናል ማለት ነው። ያ ብቻ ሳይሆን አይዴንቲቲንም ጭምር ያጣል። አይዴንቲቲስን በጊዜው የናዚ ሶልጀሮች ታሳሪዎችን ለመለየት የሚጠቀሟቸው የዩኒፎርም ወይ ደግሞ ልብሶች ነበሯቸው። ያንን ልብስ በሚለብሱበት ታይም ቁጥር ይሰጣቸዋል እንጂ ሂ ዋዝ ኖባዲ በጊዜው አይዴንቲቲውን አጥቷል ማለት ይቻል ነበር ማለት ነው። ይሄ ጊዜ ለብዙዎች ተስፋ የሚቆርጡበት ወይ ደግሞ የህይወታቸው መጨረሻ ወይ ደግሞ የህይወታቸው መጨረሻ ነው ማለት ይቻላል። ነገር ግን ለቪክተር ፍራንክል ኢት ቢኬም አልቲሜት ቴስት ማለት ነው። ብዙ ነገሮችን ያየበት ብዙ ስቃዮችን
ያሳለፈበት በዛ ውስጥ ደግሞ ተምሮ ያሳለፈበት ጊዜ ነው ማለት ይቻላል። እና በዚህ ሁላ ስቃይ፣ ድብደባ፣ ሞት፣ ብዙ ነገሮች በሚሆኑበት ሲዝን እሱ ግን ብዙ ነገሮችን ኦብዘርቭ ያደርግ ነበር። ከዛ ኦብዘርቬሽን መሀል አንዱ ምንድነው the first to die were not the weakest but the hopeless ብሎ ይል ነበር። ይህ ማለት ምንድነው እሱ በዛን ሰዓት ኦብዘርቭ ያደረገው ነገር ወይ ደግሞ ኦብዘርቬሽን ምንድን ነበረ? በዛን ሰዓት ይሞቱ የነበሩት ደካሞች ሳይሆኑ ተስፋ ያልነበራቸው ናቸው። ምን ያህል ተስፋ ሚኒንግ ለህይወት ቫልዩ ሰርቫይቭ ለማድረግ ቫልዩ እንዳለው። ስለዚህ ይሄ በጣም ክሪቲካል ነው። ይሄ የእሱ ኦብዘርቬሽን ነው። እዚህ ጋር ነበረ የቪክተር ፍራንክል የሳይኮሎጂካል እይታ በፊት ከነበረው ሊትራሊ መቀየር የቻለው ማለት ነው። እዚህ ጋር ብዙ ነገሮችን ማየት ይችላል ማለት ነው። ምን ብሎ ያስባል? when a person loses a meaning body follows ይላል። አንድ ሰው ፐርፐዝ ፓሽን ወይ ደግሞ ለምን እንደሚኖር ካላወቀ ከዛ በኋላ ብዙ ነገሮች ብዙ ማድረግ ይጀምራል። ጤናውን ማጣት ይጀምራል። ብዙ ነገሮች እየተከታተሉ ይመጣሉ ነው የእሱ መልዕክት። ሌላው ኦብዘርቬሽን ደግሞ በዛ ኮንዲሽን ሆኖ ፕሪዝነርስ ወይ ደግሞ በዛ ሰዓት የነበሩ ሰዎች ተመሳሳይ አይነት ሚስትሪትመንት ተመሳሳይ አይነት ስቃይ እያጋጠማቸው ነገር ግን ለዛ ነገር የሚሰጡት ምላሽ በጣም የተለያየ ነው። አንዳንዱ የሚሞትበትን ቀን ኮንሰንትሬሽን ካምፕ ገብቶ የሚሞትበትን ቀን ኤክስፔክት ያደርጋል። ሌላው ደግሞ ለሌላው ተስፋ ይሰጣል፣ ያለውን ሼር ያደርጋል፣ ብዙ ነገሮችን ያደርጋል። ይህ ምንድነው ሀሳቡ? የሚገጥመንን ነገር መምረጥ አንችልም። ኢንላይፍ ብዙ ነገሮች ያጋጥመን፣ ብዙ ነገሮችን ኢንላይፍ ብዙ ቻሌንጆችን ልናሳልፍ እንችላለን። ነገር ግን የምንሰጠውን ምላሽ ግን መምረጥ እንችላለን። ልክ እነዛ ሰዎች ሲያደርጉ እንደነበሩት ማለት ፖዚቲቭሊም ሆነ ኔጌቲቭሊ የሚደርስብንን ነገር ግን ምላሽ መስጠት እንችላለን፣ ወይ ደግሞ መምረጥ ምርጫችንን የኛ ነው ማለት። ይሄ ማለት ምንድነው? ፍሪደም ቱ ቹዝ ዋን ሳት ማለት። በዚህ ሁላ ኮንዲሽን ውስጥ እንግዲህ ባጭሩ ይህን ሁላ ነገር ካየን ትልቁ ጥያቄ ሊሆን የሚችለው እዚህ ጋር ምንድነው? ሃው ፍራንክል ስቴድ አላይቭ፣ እንዴት ፍራንክል ሊተርፍ ቻለ ከዛ ኮንዲሽን ውስጥ። እንዳልኳችሁ ፍራንክል በዛ ሲቹዌሽን ውስጥ ሆኖ ተስፋውን ማለስ ይጀምራል። ኦብዘርቭ ከሚያደርጋቸው ነገሮች ውስጥ ያው ሳይካትሪስት መሆኑን በጣም ጠቅሞታል ፕሮባብሊ። ነገሮችን እንደ አዲስ ማየት ጀመረ፣ ተስፋውን ማደስ ጀመረ። ከዛ ወጥቶ ቤተሰብ ቢውልድ ማድረግ እንደሚችል፣ የጻፋቸውን መጽሐፎች ድጋሚ መጻፍ እንደሚችል፣ ስቴጅ ላይ ቆሞ እንደሚያወራ፣ ብዙ ሰዎችን አድረስ ማድረግ እንደሚችል እና በሱ መትረፍ ብዙ ሰዎች ዓለም ላይ መቀየር እንደሚችሉ ማመን ይጀምራል ማለት ነው። ያ በዚህ ኮንዲሽን ውስጥ እያለ አፍተር ዳርክነስ 3 ዓመት በስቃይ ካሳለፈ በኋላ እንዳልኳችሁ ያው ሁለተኛው የዓለም ጦርነት በ1939 ጀምሮ በ1945 ነው ያቆመው። በዛ ኮንዲሽን ውስጥ እያለ የተለያዩ አይነት ኮንሰንትሬሽን ካምፖች ነፃ መውጣት የጀመሩት ማለት ነው ሁለተኛው የዓለም ጦርነት እንዳበቃ። ከዛ በኋላ ወደ ቬና ተመለሰ። ወደ ቬና ተመልሶ ያው እንግዲህ እንዳልኳችሁ ብዙ ነገሩን አጥቷል። ሰው ውስጥ ቤተሰቡን አጥቷል፣ የጻፋቸውን መጽሐፍት አጥቷል፣ በቃ ያለውን ንብረት ሁሉም ነገር ሉዝ አድርጓል። ነገር ግን አንድ ነገር ፕሩቭ አድርጎ ነበር የመጣው። እሱ ምንድነው? ላይፍ ዲማንድስ ሚኒንግ ኢቨን ኢን ፔን ማለት። ስለዚህ አሁን የህይወት ትርጉም ካለ መቀጠል እንደሚቻልና ሰርቫይቭ ማድረግ እንደሚቻል ፕሩቭ አድርጎ ስለወጣ ይዘው ቀጥታ ምንድን ያደረገው ወደ ስራ ነው የገባው። ያቆማቸውን ነገሮች ጀመረ፣ መጽሐፎች ጻፈ። ከዛ መሀል በ9 ቀናት መጽሐፍ ችሏል ሰው ማለት ነው። ይህ ምንድነው? ማን ሰርች ፎር ሚኒንግ የሚባለውን መጽሐፍ ማለት ነው። ይህ መጽሐፍ ዓለም ላይ እጅግ በጣም ኢንፍሉዌንስ ማድረግ የቻለ መጽሐፍ ነው። ይሄ ነው መጽሐፉ፣ ማን ሰርች ፎር ሚኒንግ ይባላል። በጣም ብዙ ሰዎችን መቀየር የቻለ በተለያየ አይነት በኤንዛይቲ፣ በስትረስ፣ በሪስክ ኦፍ ሱሳይድ ያሉ ሰዎች ራሳቸውን መቀየር እንዲችሉ ያደረገ ያገዘ መጽሐፍ ነው ማለት ነው። ቢኮዝ እሱ በዛ ኮንዲሽን ውስጥ ሆኖ ሰርቫይቭ ማድረግ ከቻለ የተለያዩ ችግሮችን ሶልቭ ማድረግ ይቻላል የሚል እምነትን ማስታጠቅ ስለቻለ ማለት ነው። ሌላኛው ደግሞ እዚህ ጋር እንግዲህ በአጠቃላይ ከፍራንክል ህይወት የምንማረው ምንድን ነው ከተባለ እንዳልኳቸው ብዙ ነገሩን ሉዝ ማድረግ ይችላል። በዛ ሞመንት ላይ ምንድነው ቱክ ሂዝ ኔም፣ ስሙን ወስደውበታል፣ አይዴንቲቲን ወስደውበታል፣ የሳይኮሎጂካል ማኑስክሪፕቶችን ወስደውበታል፣ ቤተሰቡን ወስደውበታል። ነገር ግን they couldn't take his meaning ማለት ነው። እሱ ለህይወት ያለው ትርጉም፣ እሱ ለህይወት የሰጠውን ትርጉም ግን ይወስዱበት አልቻሉም። ይሄ ምርጫው ነው። ፖዚቲቭሊ ያን ያጋጠመውን ነገር ኢንተርፕሬት ማድረግ ይችላል ሰው ማለት ነው። ስለዚህ ይሄ ሚኒንግ የሚባለው ነገር የህይወት ትርጉም ፐርፐስ ፍራንክልን ከዛ ሲቹዌሽን ውስጥ መውጣት ከቻለ፣ ፍራንክልን መስራት ከቻለ እናንተም ካላችሁበት ኮንዲሽን ሊያወጣችሁ ይችላል። ስለዚህ አሁን ብዙ ሰዎች አሁን ላይ ከረንትሊ የተደረገ ባሉ ጥናቶች አብዛኛው ሰው ዲፕሬሽን ውስጥ የሚገባው፣ ስትሬስ ውስጥ የሚገባው፣ ራሱንም ወደ ማጥፋት የሚሄደው ብዙ ነገሮች ኦከር የሚያደርጉት ለህይወት ሚኒንግን ከማጣት መነሻው ይሄ ነው። ስለዚህ እናንተም በተለያየ አይነት ኮንዲሽን ውስጥ ያላችሁ ሰዎች ከዚህ ላይፍ በመማር ለህይወታችሁ ለምን እንደምትኖሩ ትርጉም ያለውን ነገር እንድትሰጡ ማሳሰብ እንዳለው ይሄ እጅግ በጣም አሳሳቢ ኢሹ ነው። በዚህ ከረንትሊ እዚህ ጋር ብዙ ነገሮችን መማር ትችላላችሁ። ትልቁ ጥያቄ መሆን ያለበት ዋይ ላይፍ ኢዝ አንፌር አይደለም።
ዋት ዳዝ ላይፍ ኤክስፔክት ፍሮም ሚ። ስለዚህ ያው ህይወት ከእናንተ ኤክስፔክት የሚያደርገው ነገር በማድረግ ራሳችሁ ቀይራችሁ ብዙ ነገሮችን ማድረግ ትችላላችሁ። ስለዚህ ይህ ሀሳብ ከተመቻችሁ በቀጣይ ቪዲዮ የተለያዩ ሀሳቦችን መስራት የምችል ይህን ቻናል ሰብስክራይብ እንድታደርጉልኝ ማሳሰብ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።